ፖሊስ አለ፣ ሶስተኛ ሆስፒታል አለ፣ አራተኛ ዘር አለ፣ አምስተኛ ሀገር አለ። ይሄ ሁላ ዋይ ናው the question is why። ስለዚህ በእነሱ በሄድበት ኦኬ ራሷን ለመግደል ሞከረች አለ። ኦኬ ስንት ጊዜ ያስኳት አለ። ኦኬ የመጨረሻ ቀን ደግሞ መርዝ ልጠጣ ስትል ያስኩትና ወደ ሌላ ቦታ ስገባ እሷ ዘላ ወደቀች። አንተ ራሷን አንድ ሰው ራሱን የሚገል የሞከረ ሰው ብቻውን ትተህ ትሄዳለህ? እሱን እኮ ነው የምልህ። it doesn't make sense። አንድ በሱ ላይ ሁለተኛ ደግሞ ማየት ያለብን ሶሪ ምግብ እየሰራሁ ነው መንገድ ላይ ነኝ። ሁለተኛ ደግሞ አይ ቲንክ ሚስቴክ እያደረጉ ያሉት አማራ እያሉ ነው። እሱ እኮ ነው ይሄ ስለ አማራ ጉዳይ ይሄ አይ ቲንክ ዮኒ ፖለቲካሊ አንስማማ ነው ግን I don't get along with him. It doesn't mean I cannot have discussion with him. So አንድ ሴት ተገደለች ማለት is all of us responsibility. Absolutely. So humanity. ይሄ ዘር የለውም ምን የለውም። ይሄ በፖለቲካ አለም የሞተችው በፖለቲካ ብትሆን is a different story. ያ different story ነው። is by love በፍቅር ነው። is a domestic violence። ይሄ ልጅ አንድ ኒውስ አለኝ ነው ሁሉም የኢትዮጵያ ህዝብ ማዳመጥ አለብን። ይሄ ሰውዬ ካራክተር የለውም፣ ፌክ ነው። የእሱ ካራክተር ኤክስፖዝ የተደረገ ነው። ምንድን ነው እሱ ከዚህ በፊት የሆነ ሀረርጌ ልጅ አግብቶ ሙስሊም ሆኖ ነበር ለሷ ተመልሶ እሷን እየደበደባት ነበር። አሮነ ዋደ ጊሚ ወይን ሪሙቭ የምትጠቀማቸው ቃላቶች እንግሊዝኛ ሱሳይዳል ምናምን ሚክስ አለው። ችግር የለም። ሶሪ ቲክታክ ኮፒ ሊንክ እያደረጋችሁ ቤተሰብ ጎሄድ አንድ ሰው ሱሳይድ ሲያደርግ እሱን አትጠቀመው። ለዛ አሜን ቃላቶች አንድ ሰው ሊያጠፋ አንድ ሰው ራሱን ሊያጠፋ ስል እዛ ጋ እኔ ካለው ለምንድን ነው ይህን ነገር ፕሮቴክት ያላረኩት? ለምንድን ነው አባቷን ያልጠራሁት? ለምንድን ነው እናቷን ያልጠራሁት? ኦኬ ከዛ በኋላስ አንድ ሰው ይሄ ልጅ ስንት ጊዜ የሆነ የእሱ ሪሌሽን በኋላ ብናያቸው ብዙ ሴቶች እየወጡ ነው። እሱ ደግሞ የሚያሳየው የስ አሜሪካ ውስጥ ሲመጣ ራሱ አግሬሲቭ ነበር እና ሴቶች በጣም አግሬሲቭ። አንድ አስተናጋጅን ደብድቦ ፖርትላንድ ላይ በጣም አግሬሲቭ ነበር። ሁለተኛ ደግሞ ልጅቷ የምትለው ነገር እና የተደረገው ነገር እና የሚወጡት ነገር እና እነሱ የሚያመጡት ነገሮች ጀስት ኖ ሼም የለውም። አንድ ሰው እኔ ወንድ ልጅ ነኝ ግን አንድ ሚስቴክ ማድረግ አይቀርም። እኔ አሁን 5 ዓመት እስር ቤት ሰርቻለሁ እዚህ ሀገር ውስጥ አድር 5 year penitentiary time ግን በሚስቴክ ነው ኮንቪክት ያደረኩ። ያን መልሼ አሸነፍኩኝ። ከዛ በኋላ ወጣው። ምንም ነው የለኝ። እዚህ ሀገር ትሸነፋለህ፣ ትያዛለህ፣ አኪውዝ ትደረጋለህ። you will win እሱ ችግር የለውም። ግን እንደ ወንድ ልጅ መውሰድ አለብህ ጥፋትን። አሁን እኔ ያናደደኝ እሷን መግደሉ ብቻ ሳይሆን 3 እሷን መግደሉ ነው። እንደ ዘፈን እኮ ላዘጋጃለህ ብሮ you heard about that? አንድ ዘፈን ከእንግዲህ በኋላ አለቀለት ለሱ። ከእንግዲህ በኋላ እኛ እያደረግን ያለው ፓብሊክ ዲሲሽን ነው። ገቨርንመንት ይሄን ነገር እንደማያመልስን እናውቃለን። ስለዚህ እኛ እያደረግን ያለ ነው ፓብሊክ ኢሜጅ፣ የፓብሊክ ፐርሶና፣ ፓብሊክ ጃጅመንት እያደረግን ነው። ለምን? ቢኮዝ ዊ ኒድ ቱ አንደርስታንድ ፓብሊክ ኢዝ ዘ ፓወር። ከገቨርንመንት በላይ እኛንን ፓወር ያለ ነው። ቴክኖሎጂ ከእንግዲህ በኋላ አንድ ሰው ኢትዮጵያ ውስጥ ሰው ነክቶ እደበቃለሁ እንትን አደርጋለሁ ቢል አይቻልም። ዊጎን ስቲካው ይሄ ልጅ ያደረገው ነገር እንደ ዳለቻ ሄዱት ይሄ ሁላ ያደርጉት ይሄ ሁላ እንደ አርሲ ልጅ ከጎን ቢኮዝ ስለነካሁት ነው። ስቱፒድ ዳለቻ ማለት አንኤዱኬትድ ሎ አይኪው ነው። ሎ አይኪው ነው። ሎ አይኪው ኢዝ ኖ ፕሮብለም ሞኝ ነው እንትን ነው። ግን ገቨርንመንቱ ራሱ የምታያቸው የአዲስ አበባ ሜየር ከዳለቻ ጋር ፎቶ መነሳቷ ራሱ
አንድ ሴት ልጅ የሚያሳየው ወቃነ ጋንግስተር ላይፍ እየኖሩ ነው። ገብረመንት ሳይሆን ጋንግስተሮችን አዳፕት እያደረጉ ነው። ክሪሚናልን አዳፕት እያደረጉ ነው። ይሄ ዳዝም ዲስ ሀቭ ናቲንግ ቱ ዱ ዊዝ ኦሮሞ ዲስስ ይሄ የኦሮሞ ገብረመንት ሳይሆን ሁላችንም እየሞትን ነው። ዊ ኦል ሃቭ ዘ ሴም ኢኳል ላይፍ። አማራም አንድ ላይፍ አለው፣ ኦሮሞም አንድ ላይፍ አለው፣ ትጋሩም አንድ ላይፍ አለው። አይ ዩዝድ ቱ ሜክ አ ሚስቴክ አይ ዩዝድ ቱ ሴ ድሮ ምን ያላሉ ነበር ኤነሚ ሁዝ ዘ ኤነሚ ነው። ማን ነው ኤነሚ? ሁሉ ጊዜ ኤነሚ ይቀየራል። ቱዴይ ሁ ኢዝ ዘ ኤነሚ? ሁ ኢዝ ዘ ኤነሚ? አማራ ነው? ኢፒዲዮ ነው? ኦሮሞ ነው? ትጋሩ ነው? ማን ነው? ይሄ የሁሉም ሰው ጥያቄ ነው። ይሄ ልጅ አይወጣም ከእንግዲህ በኋላ። ቢወጣም ደግሞ አንተውም። ቱሞሮ ምን እንዳሉ ታውቃለህ? ኤቪደንስ አልመጣልንም ከፖሊሶቹ እያሉ ነው የሚያወሩት። ሙሉ ኤቪደንስ ደርሶናል ካሉ በኋላ አሁን ኤቪደንስ አልደረሰንም፣ ሙሉ ደርሶናል እያሉ አሁን ደግሞ አልደረሰንም። ነገ ካልደረሰን ነገ ውሳኔውን እንሰጣለን። ሙሉ ኤቪደንስ እያለ ካርፔቱ ላይ የነበረው ደም እያለ አቢዩዝ አድርጎ እንደሚደበድብ በመረጃ መጡ። ኖሮንሊ ዳያዋን በስልክ ያለው ኢንፎርሜሽን መጡ። ኖሮንሊ ዳያዋን ቤት ውስጥ ለእሷ